አቤት ሞያ ሞያ ሲሉ እንዲህ ነው እንግዲህ ሱላ ሌሎቹ ነበሩ እንደዚህ ማሻአላህ እያላችሁ አልሐምዱሊላህ ምስጋና ላንተ ይሁን ያ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህ ሼፍ አባህቦ ሼፍ አልደረስኩም ለካ። አረ እኔን አላረግም አይደርስም እኮ እንደ እጄን ታጥቤያለሁ። ዛሬ ቋንጭ ግሎብ እኔን እያስብሻል አገዥም ነበር እንዴ? ስሞል እኮ ነው የገዛሽው። እኔ እጅ አሁን ምን እንደሚያክል ሰላም ብለሃቸው አራራ በፈጠራም ላይ አረ ስለፈጠረ ፈጣሪ እኛ የሼፉን አልሞላችሁም ከሚሉ የሼፉን ሞልተናል። ይህ ሼፍ አባቡ ዛሬ ቁርስ የምናዘጋጀው እኛ ነን። ስለዚህ እናንተ ደግሞ ተከታተሉ፣ ተማሩ። ያው ባትማሩ አስተምሩኝ ሰርቼ አበላሽቼ ላሳያቸው። ተከታተሉ። እንግዲህ ዛሬ የምንሰራው ምንድን ነው? ዶናት እንሰራለን ዛሬ። እንደምታዩት ዶናት በቃ ዶናት ነው፣ ሌላ ስም የለው። ቦምቦሊኖ እንሰራለን። ግብአቱ አንደኛ ይሄ ነው። ይሄ ግብአት አይደለም ለካ፣ ይሄ የሚሰራበት ዕቃ ነው። ወተት አለ። ያው ወተት ውድ ከሆነ ትንሽ አርጉ፣ ርካሽ ከሆነ ትንሽ በዛ አርጉ። እንቁላል አለ። አያችሁ፣ እንቁላል 2 እንቁላል፣ ይስት አለ። ካሜራ ደረቅ ነው እንግዲህ ደረቅ። ጫው አለ። ጫው ይሄን ሁሉ እንዳታስገቡ። እኔ ያው ትንሽዬ ነው የምፈልገው። አንድ የሻይ ማንካ የትኛው ነው? ቴብል ስፑን ነው ቲስፑን ነው ትንሹ። እንግዲህ አሁን ምን እናደርጋለን? አንደኛ ታጥቧል። እሺ፣ ወተት ጨመረ። እንደ ሻይ ማንካ እንትን አስገብተናል። ከዛ ትንሽ ሊጨምርበታ ሊጨምርበት። አቤት። ከዛ ሌላ ጨው ትንሽዬ እንዲያርገን እቺ ትበቃለች። ትንሽ ሊጨምርበት እንዴ? አቤት እንዲህ ነው እንግዲህ። አቤት የዚህ ሼፍ ነገር እኮ ዓለም ቢያቅለት ጥሩ ነው። ከዛ ምን እናረጋለን? ትንሽዬ እንትን ይሄ ሚክስ ነው እዛ ውስጥ ከምጨምር ሱካር በጣም ሰነፍ ሼፍ ከሚባሉት አንዱ ጽድት አድርጋ አዘጋጅ ራሱ ቢሉ ስንት ነው። አሁን በቀጥ ተቀነሰ። እንግዲህ እኔ ሱካር የሚበዛበት ምግብ ብዙ አልወድም። ስለዚህ ቦምቦሊኖ ሲሰራ እዚህ ሀገር በተለይ እንትን አድርጎ ነው፣ ሱካር አብስቶ ነው። የኔ ደግሞ ያው እንደ ጨው ነው። ትንሽ ሊጨምርበት አይደል? አዎ ሊጨምርበት አሁን አንድ ሊጨምርበት አንድ በቃ። ሲበዛ ጥሩ አይደለም። እንግዲህ ሌላ የተረሱ ግብአቶች አሉ። ለምሳሌ ቂቤ ያለ 3 የሻይ ማንኪያ፣ ቫኒላ ኤክስትራክት አለ። ከሐላል የተገዛ ነው እንግዲህ። እዛው ሌሎች እንትን አላቸው። በነገራችን ላይ ከወልማርት ምናምን የሚገዙ አልኮሆል አላቸው። ይሄ ከሐላል የተገዛ ነው። ተጠንቀቁ። ምክንያቱም
አልኮል አለው። ኢንግሪዲየንቱን አንብቡ። ይሄ ንጹህ የሐላል ነው ማለት ነው። ከሐላል የተገዛ ነው። ከዛ እኔ ደግሞ እንግዲህ ኢትዮጵያ የኛን እንዲሸት ብዬ ጥቁር አዝሙድ እዚህ ውስጥ አስገባለሁ ማለት ነው። አንቺ እንቅሏ ደክሟታል እያላባት እኮ ነው። ይቅርታ እሺ፣ አሁኑኑ ትበላለሽ፣ አይዞሽ። ከዛ ይሄ ኦል ፐርፐስ የስንዴ እንትን አለ፣ ዱቄት አለ ማለት ነው። እንግዲህ እንበላለን፣ እናባላለን። ተከታተሉ እንዴ። ይኸውላችሁ ይሄ ዶናት ይሄ ቦምቦሊኖ አሪፍ ሆኖ ካልወጣ እንግዲህ በደንብ እንዲቀላቀል እናደርጋለን። እንትን ላጥባት እንትን አለች ላብ ሆናለች። ስለዚህ ጨው አይደለ ሰው ሳልቦ እንትን የሚወጣው ጨው እዚህ ውስጥ እንዳይገባ እናጥበዋለን። እንቁላል ታጥቦ ያውቃል እንዴ? ይታጠባል? አይታጠብም? ችግር የለም። አቤት እስቲ ሼፎች እንዴት ነው የሚያደርጉት? ምን ላድርግ ታዲያ ሼፎችዬ፣ በጣም ይቅርታ እሺ። ለማጅ ሼፍ ስለሆንኩኝ ነው እንጂ ያው ተሳክቶልኛል። አየሽ እንጂ ደግሞ እኛ እኮ ይሳካልናል። ዋናው ትራይ ማድረግ ነው። የሆነ ነገር ትራይ ካረጋችሁ አረ ደክሞኛል ይበቀኛል እንዳትሉ፣ ደጋግማችሁ ትራይ አድርጉ። ሰው እኮ በሆዱ በእናት ሆዱ እንትን አይልም መሰለኝ። ጨው ያንሳል መሰለኝ። ጨው ትንሽ ብቻ። እሺ ዳይሬክተራችን ጨው አይጨመርበትም አሉ። ከዛ አሁን ይበቃል። ይሄን ያህል እንትን ከሆነ ይበቃል። ከዛ ቀስ እያለን እንዲህ አቤት እንዲህ እናደርጋለን። ይሄ ሼፍ የማይገኝ ነው። እንግዲህ ይሄን ሼፍ ቡክ ማድረግ የምትፈልጉ ሰዎች ካላችሁ አቬይለብል የኔን ቁርስ ከፈለጋችሁ መጥቼ ቤታችሁ መስራት ባልችልም ደውዬ ነግራችኋለሁ። ላይ ነው አሁን እጄ ጠነክሯል ማለት ነው። ጎበዝ በርታ። ምንም ትንሽ እንጨምርበታለን። እቺ ዱቄት ልታልቅ ነው ጋር ይሄ ወደዛ መሄድ አለበት፣ ምክንያቱም እጄ ሄዶ ይነካዋል። ከዛ ለ5 ደቂቃ ለ6 ደቂቃ እንዲናረገውና በጣም የሚያምር ሶፍት ናይስ ኤንድ ሶፍት የሆነውን ልጥ እናወጣለን። ምንድን ነው እያቦካሁት እኮ ነው። አያችሁ እንዴት እንደሚያምር አያችሁ። ስቲል አሁንም አልደረሰም። ገና 3 ደቂቃ ነው። 3 ደቂቃ ይቀራል። ከዛ እንዲያድግ ማለት ነው። ያድጋል። ከ30 ደቂቃ በኋላ ኩፍ ይላል።
ዋለ ሁለት ሳይዝ ይሆናል ማለት ነው። እንደዚህ ማለት ትንፋሽ እንዳይገባ ነው እንደዚህ እንግዲህ እንዳያችሁት ነው ፋሚሊ ባሉካ ልጆቹ መጥተው እዚህ ጋር እያዩት ቫኒላ ረገበት። ምርጥ ክሬም ነው ያዘጋጀው። ወላሂ በጣም ቆንጆ ክሬም ነው ያዘጋጀው። ይሄ ነገር ሞያ ይጠይቃል፣ ግን እኔ ክሬዲት የሚሰጠው ለኔ ነው። ክሬዲት የሚሰጠው እንግዲህ ለሳቸው ነው። ስትራሱና እስቲ ካሜራ ውስጥ እንዴት እንደሚያምር ነው። በጣም የሚያምር እንትን ነው። እንግዲህ መብላት ትችላላችሁ። ክሬም የምትፈልጉ እንደዚህ ማዘጋጀት ትችላላችሁ። ግብአቱን ጨምራችሁ በዚህ መልኩ ጀምሮታል። እናያለን ደግሞ ለልጆችን ቃል ገብቼላቸው ነበረ። እኔ ነኝ የምሰራላቸው ከይዬ ቃል ገባውላቸው። ከዛም ያስፈልጋኝን ነገሮች ገዝቼ ነበረ። እንግዲህ እሱን ቃል ለመፈጸም ነው እንግዲህ እየሰራው ያለው ማለት ነው። እስከዛ ማለት ነው። ይሄ ደግሞ ሁለት ነው ያደረጉ። ለምን መሰላችሁ? ሳይዛቸው ያችኛው ትንሽ አነሳለች፣ ይሄኛው ደግሞ ቆንጆ ነው። ሰው ሁለቱም በአንድ ጊዜ ለማድረግ ሁለቱም ወደዛ አስተካክሉ። ከዚህ በላይ መሀል ላይ እኮ ነው። አሁን እንግዲህ አሁን አቤት ሲያምር! አቤት አቤት አቤት! አያችሁ አያችሁ፣ ብዙ ነው የሚሆነው። በዛ ላይ ደግሞ ኬኳን እንትን አድርጓታል። እዛ ሁለት እናረጋ፣ ሁለት ቦታ ነው እናረጋው። ምክንያቱም አለ ቀላል አሳዝናለሁ። እያንዳንዳችሁ ዱአ አድርጉለት፣ ለባሌ አመስግኑልኝ። እንግዲህ አሁን ሁለት ቦታ እናረጋለን ማለት ነው። እዛ ምን እናረጋለን? ያው እንትን ስለሌለ በዚህ አይ በቃ ይሄ በቂ ነው። ጎበዝ በርታ፣ ጎበዝ በሉት። ደግሞ የቦምቦሊኖዋን ሼፕ እያወጣ ነው ማለት ነው። በዚህ ስማርት እኮ ነው። ኬኩን እያየ ነው ደግሞ። እንዳትነካ ደቂቃ እስኪ እንዳይቃጠልብህ። ግን አይ ምንም አይሆንማ መሰለኝ። ቆንጆ እየሄደልን እዛ ጋር ግን ይመስላል። ያምራል አይደለ? ሼፑን እንደፈለኩት አልወጣም። እሱ ምን ሆኖ ነው ያልወጣው? እንደ ዕቃው ሼፕ ነው የሚወጣው። ያ ግን እኔ ፈለኩት ሌላ ነበር። ይሄ ሞያ እንግዲህ ይስጣችሁ ይስጣችሁ። እሱ ምን ይባላል? ተማሩ፣ ከኔ ተማሩ። አረ እየጎተትክ ሼፑን ወይኔ ቦታው ነው ያምራል። ከምር ያምራል። እኔ ሰይ በቃ ዲስ እነዚህ ጋር ላሳያችሁ። አሁን እሺ የት ላድርግ? እዛችሁ ጋር
ያ እናንተዋ እንግዲህ አሁን ፋንስ ይላል። ፋይናል ስቴጅ ላይ በምንድን ነው? በእጅ ነው ውስጥ የምታደርገው። ቀስ እንግዲህ እጅህን ቀስ የኔ ምስኪን አመላል ይታያቸዋል። ይሄ እንትን ነው እንዴ ማከለተ ረኮ ወርጃር ሰከየገና ችግር የለም። ጥያቄ ይፈጥርበት። ዱቄቱን እራ እየጠረክነ በቀሽቲኪያ ዱቄቱ ነው። አዎ ኦ ማይ ጋድ አይዞ ኢትስ ኦኬ። ትገለብጠዋለህ። ቀስ እጅህን እንዳትቃጠል። አባቡ ይላል ሼፍ አባቡ ይላል። የምታማስልበት የት አለ? እንግዲህ ይሄ ዱቄቱ ነው። እናንተ እነሱ ምን ያውቃሉ? አዎ አልኩህ እኮ እኔ ያውቃሉ። እንዴት አያውቁም? እቺኛዋ ዱቄት ማለት ነው። በደንብ ሳይጠርጋት ውስጥ ነከራትና ተጣደፈ። አረፋ እንደሚው አሁን ይኸው እየነጠረ ነው። በተንተከተከ ቁጥር ይነጣል። ችግር የለውም። ይነጥርልሃል። ችግር የለውም። አንድ ይወስዳል። ጨምርበት። ምን ነው አንድ ይወስዳል። ክሊን ራጉድ ክሊን አድርግ። እንትኑ መሬት አድርግ። ያለች ትንሽዬ ነገር ከጠፋች ራሱ ማንን እንደሚያሳብብ ታውቃላችሁ? ወላሂ እኔ ነው እንዲህ አድርጊ ብለሽኝ አንጀ አሁን ይሄ አምስተኛውን ጨምራልሽ ለማይበቃው ቦታ ከነጫ ለምን ልታረግ ነው? አይበቃውማ ቦታው በቃ እንደው ስድስተኛው ይሁን ወይ ወርባድ ተረ ያው ነው በቃ አመሰላ ጉባታ ካዳፊ ወን ጎት ጎት እንታለሙ አዘጋጀ ሶፍቷ ኦይሉን ትመጣለች። ደስ ግን በስሏል። ስትገረፍ ታውረዋል። ዘይቱን አጋለውና በሉኔ አልደረሰም እያለኝ ከዛ ልክ ኦይሉ እንደጋለው ከተተበት ወደው ከለሩን ቼንጅ አደረገ። ውስጡ ልጥ ከሆነ አሳያቸዋለሁ። እሺ እንግዲህ ሱካር የተፈጨ ሱካር ስለሌለኝ እሳቸው ለምንድን ነው ማጥፋጫው አለ መቆጫ አለችና እና እኔም እሺ ብዬ የእሳቸውን እንትን እየፈጸምኩኝ ትዕዛዝ። ስለዚህ የተፈጨ ሱካር ካስፈለጋችሁ ኤግ ወይ ማማ ኤግ ኖርማል ሱካሩን እንትን ማድረግ ትችላላችሁ፣ መፍጨት ትችላላችሁ። በራሳችን እንትን ክሬት ማድረግ እንችላለን። የምን በሰው ብቻ በጣም አሪፍ ሆኖ ነው ታያችሁ። ማሻአላ። ከዛ መጥለያው ላይ ኦኬ ሲከለ ነው ሱመያ ቆይ ቆይ እቺን እዚህ ላይ ላድርግና ቆይ ማሻአላ እያላችሁ እስቲ እንዴት ነው አጅሬው? እየበላ ነው አያችሁ። ወዳም ወላሂ ነው ሰርቶታል በሚገባ። ምን የመሰለ ካሜራ is the best። እስቲ አስተያየት ስጡኝ። ሬት ይከና ሲሪየስሊ አስተያየት ስጡኝ። እንዴት ነው? ምን አጠፋው? ምን አሪፍ ሰራው? እንግዲህ እንደኔ ይጣፍጣል። ልጆችን እንደሚወዱት ተስፋ አደርጋለሁ። እሳቸው ወዶታል። አሁን ከካሜራ ጀርባ ሆና 5 እየበላችሁ 5 እኔስ መጣው በ11ኛው ክፍለ ዘመን መጥቻለሁ። አሁን ምን መሰላችሁ? ይሄው ማሻአላ እንደውም እዛ ውስጥ ሞር ውበቱ ጎልቶ አልወጣም በሉ። ከዚህ በላይ ጎልቶ ይወጣል። ከዚህ በላይ አዎ እንደሱ ካረከላቸው ከዚህ በላይ ምን ልትሉ ነው? እንደውም እዚህ ጋር ሱካር አለው ምናምን ሱካር ከፈለጋችሁ የተወቀጠው ሱካር ገራ ይሄው ኤክስትራው ደግሞ ልጆች አሉ። ይሄኛው እሱ የበላ ነው። እኔ ቀምሼዋለሁ ማለት እዚህ ላይ ምን አለ? አሁን ገና ቁርስ ስለሚበላ እነዛ መዛጋ እየጠበቁን ስለሆነ እንበላለን ቁርሳችን። ባሉካ በዚህ መልኩ ሰርቷል። እንደምታዩት ቦምቦሊኖአችንን ምንድነው ከዛ የቀረ ምንድነው? ከዛ የቀረ ኬክ ሰራሉ። ኬኩንም አድርጌ ይሄንንም አድርጌ አንድ ላይ የባሌ ሙያ አሳያቻለሁ። በጣም ነው የወደድኩት። ወላሂ ቢላህ ናስቲና ለሚሳ ደግሞ ቺክን ሰራሉ ዛሬ። የኔው ባል እንግዲህ እንደወደዳችሁ ተስፋ አደርጋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ባይ
ሼፋችን እንግዲህ ጀምሯል ይላል። ቾኮሌት ኬክ ቆረጻ አንደኛው ስቴፕ ነው። እኔ እየሰራኩ አሳያቸዋለሁ። እያያችሁ ነው። አሁን እሱ ያጎደለው ምን እንደሆነ ታውቃለች። ልብሱን አላደረገም። አንድ እኔ እዚህ ጋር ቁጭ ብዬ እነግራቸዋለሁ እሱ ያጎደለውን። እየቀረው ደግሞ አያያዙት። ይኸው ዳቦን አነሳት ነው አለ። በዚህ እኩል ማድረግ አለበት። አሁን ቀስሽ አዳምጥ እንጂ ሼፍ የምትሰጥህን አስተያየት እያዳመጥ። ኧረ ቀስ ፈገፈገው እኮ አይሰማኝም ይሄ ሰውዬ። ምን ላድርገው? በቃ እንዳትነካ። ቆይ ማል በዘይ ደክያ ይሄን ያሳዝን ነበር። እኔ አላደረገም ሲል ፍለጋ ሄደ። ያያችሁ ወድቃ ነበር ልጅ። ዛሬ እናት ሆኖ ነው። እሺ እናት በሩን ዝጋና ዝም። እሺ ኮፊያን አስተዋል። ኮፊያ ይኸው። ኧረ በእናትህ ኮፊያ እንደጀመርክ ጨርሳ ላውንደሪ ከተዋለው አንደኛ እንደ ወይ ለሱ ኮፊያውን ሰራለታል እሰፋለታል። ሱሚ በልበለጭው አላቢው በልበለጭው በሬዱት ምንም እንዳትሉት ደግሞ በፎጣ ነው በምናምን እንዳትሉ። ጎበዝ በሉት ሌላ ጊዜ እንዲሰራልኝ። ዛሬ ያው እንትን ካላላጋችሁልኝ አይሰራልኝ። አሁን እጅ ልታጠቡ ይሄ እየታጠበ ነው። በዚህ እኔ አሁን እየበላው ነው። ቅድም ጠገብ አረገ። እኔ ሳልበላ በልታ ጨርሳለች። ያው ወተቱ የኔ ነው። እኔ ግን አልበላሁት። ሰማችሁ? ግብአቴ ነው ተካመለ ለኬኩ ኦኬ። ለኬኩ የሚያስፈልገው ነገር ኬክ ነው የሚያስፈልገው። እንግዲህ አንደኛ ይሄ የተገዛ ዱቄት ነበረ። ምንድነው የኬኩ ዱቄት? መቃም ማለት ኬክ ሚክስ ነው የሚባለው። እሱ ነበረ የተገዛ። በዚህ ከለር ማለት ነው። 6 እንቁላል ነበረ የጨመርኩበት። ከዛ እንቁላሉን እንዳያችሁት ፎ አርጌ እንደሰራው አይታችኋል። ከዛ እሱን ከሰራው በኋላ ኬኩ እዚህ ውስጥ አርገን ነበረ። ያው ለማስታወስ ያህል ነው። ከዛ ይሄ እንግዲህ እንደዚህ ሆነ። አሁን ምንድነው ያለን? ይሄ ፍሮስቲን አለን መሀል ላይ የሚገባው ማለት ነው። መሀል ላይ እናስገባለን ማለት ነው። በኋላ ምን በኋላ አሁን ራሱ ልናስገባ ነው። አረቆይ መሀል ላይ እናስገባለን። ከዛ መሀል ላይ ካስገባን በኋላ ሌላ እያስታወሰን ስንሄድ የሚመጣ ሌላ ግብአት አለ። እያስታወሰን ነው የምንሄደው። እንግዲህ ልክ እዛ ቦታ ስንደርስ ይሄ ቀራ እንደ እንላለን። እኔ ነግራቸዋለሁ። ችግር የለውም። ሪፖርተር አለ እናደርጋለን። እቺ 2 ቦታ እናረጋታለን ማለት ነው። እኩል እንቆርጣታለን። ሆፕፉሊ እኩል እንቆርጣታለን ማለት ነው። በልባት እቺ ሊቀይራት ኖ ኢሲማዩ ተሲሙርት ሰይ ቢስሚላህ ረህማን እንደዚህ ትይዛላችሁ። እሺ እንደዚህ ያዙ። እንትን ይላል ይሮጣል። ይሄ ነገር መሀሉ እኩል ጎዲ ፍቅር እኮ መሀሉ እዚህ ጋር ነው። አዎ እሱ ራሱ መሀል አለው። ይርዳ እንግዲህ አንድዬ የበቀደም የሌዋን አይታችሁታል። እሱ ዛሬ መስፈርቶቹን አሟልቶ ነው። እኔ ሳላሟላ ነበር። እንችላለን። እቸጎት እንግዲህ ነው እንግዲህ አይ ሙያ ይላል። ሙያ ካኔ ኮርጆ እኮ ነው። በቀደም እንዴት እንደተቆረጠ እንዳይሰበርብህ እኝኝ ማለቱን ትተህ ነው። እሱ ነው እንዳይሰበርብኝ ቀስ ብለህ እዚህ ጋር አስቀምጥ። አዎ ማሻአላህ። አቤት 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 አቤት። ከዛ ትንሽ እቺ ብላት ባይሆን ብላት አትጣልም። እሺ እዚህ ጋር ኦኬ። መጀመሪያ እጄን ታጥቤያለሁ። አይታችኋል። ምርጥ ሼፍ ነው። ትንሽ ደረቅ ከፍሪጅ እንደወጣ ነው ያለው። ይቆይ ሲለው እምቢ አለኝ። አንዳንዴ ሚስቶቻችሁን ስሙ ይባላል። ማይክሮዌቭ ውስጥ ላስቀምጡ ጥቆ ማለት ቱርሲስት ኦፍማን ሲዲ በሞ እንደ ፈሳሽ ነገር መሆን አለበት እኮ ክሬሙ። ይሄ አሁን ደረቅ ነው። ይሄው ኬኳን ይዟት እየተነሳ ነጠገኝ ወላሂ አማረረኝ። አቃጥሎ ልደፋኝ እንጂ ምን ቀረው? እዛ ላይ እንድቀልጥ ነው። ወላሂ
ይኸውላችሁ መለሳት ቀጥታ ክሬሙ መቅለጥ አለበት እና መቼ ነው የሚቀልጠው? ጠብቅ ጀምሯል። አሁን ይሻላል። አያችሁ ከቀድሞ አሁን ይሄው ቆንጆ። አሁን ጨምርበታ ሞር ጨምርበትና አዎ ቀስ በቀስ እየመጣላት ነው። ወላይ አሁን አግኝቶታል። የኔ ሸበለባል አይባል አቤት አቤት ሙያ። አሁን እኔ ራሱ ከሱ መኮረጅ ያለብኝ ብዙ ነገሮችን አይቻለሁ። ልኮርጅ አፌን ዘግቼ ሰብስቤ እንዴት ነው? ማሻአላ በቃ ካን ይረጉድ ይተረጉ ያስ ተረከይቱ ሰን ይረጉ ተሳካበት ታባቱ ቆርጦ ያዘጋጃታለች። ስንት ስቴፕ እንደ አው አቤት 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 እንደዛ ታይቶ ይገባል። ዋው አንተ ካምር ሲያምር ይደረጋል። በቃ አትጫናት ብዙ። ከዛ እዚህ ላይም ነጯ ትቀባላለች አሁን ማለት ነው። ማሻአላ ይሄው የጎኑ ደርሷል። የኔውን በሳ ዛሬ አልችለውም ከእንግዲህ አልችለውም። እንትኑ ነው ክሬሙ ኋላ ላይ አሳያችኋለሁ። እኔ ነግራታለሁ። ምን እንዳልኳት ታውቃላችሁ? ካልተቻለ ዛሬ እንዲሁ አድሮ ነገ አልሰማውም። እኔ ስቶሩ ሲከፈት አልሰማውም እንዴ ሰራለሁ እንጂ ሙሉ ኬክ ሳላረግ እንበላም አልኳት። እኔ አልሰማውም። ፋሚሊ ምን እንደሆነ እዚህ ጋር ደርሶ ማለት ነው። በጣም ቆንጆ እየሄደ ክሬሙ ከላይ የሚቀባው አለቀበት። ለካ ትንሽ ያቺ እዛ ጋር ያለችው ካባያቸው እሷን ብቻ ነበር የገዛው። ሌሎቹ ነበሩ። ይኸው እንደዚህ በቃ ስቶረ በና አርገተ አንድ አግኝቷል። እንግዲህ ፍሪጅ አስቀምጬ ይዤ እመጣለሁ ብሏል። እኔ ከምልካ ራስ ፍሪጅ ውስጥ ክተት። እኔ ሪስኩን አልወስድም። ምን ነጃት አልወስድም አልኩት። በቃ ምንም አይነካብህም። ማንም እዛ ሰፈር ፍሪጅ እንዳትከፍት፣ ማንም ድርሽ አይልም። እዛ እንዳትከፍት ወተቴን ጠጣ። ጮጋራ ግሉ ነበር በማንቲ ያኔ መሰለ ይዘሃት እርስማ ከተፋም ኪሴ ላስቀምጣት መኪና ውስጥ አድርገህ ፎቶ አንሳትና እንጂ ሄሎ አላ አላለም። ተመለሺ። ማንም ዝር አይልም። በቃ ባይ ፍቅር ደፊ ደም እስቲ ፊት ላይ ዱቄት እንዳይኖር ችግር የለም። እንደለም ችግር የለውም። ዘንጠሃል ደግሞ በመጨረሻም ዞሬ ይሄን አገኘውን ከለሩን ቀየርኩት። ምክንያቱም ቾኮሌት አደረኩት ከለሩ። ምክንያቱም ላዩ ላይ እንትን ዲክሬት የሚያደርግበት ነጭ ስለሆነ እንግዲህ ቾኮሌት አደረኩት ማለት። አሁን እንዳያንሰኝ ብዬ ሁለት ገዛውኝ። አያችሁ አቤት ጭንቅላት እንዳያንሰኝ ብዬ እኔ ወንድማችሁ ሁለት ገዛውኝ። ቁጭ ብለሽ መቅረጽ ትችላለሽ። አምሩ እንግዲህ አሁን ይኸውላችሁ ካሁን በኋላ ምን የለም እዚህ ጋር ደርሷል።
እዚህ ጋር ደርሷል። የአንበሳይ ንጉስ ባል ማሻአላ እሱ ሞክሯል። እሱ ሰርቷል። እና ይኸው አሁን ምን ሊያደርግ እንደሆነ ባልቅ ምንድን ያደረገው? እሱ ቀይር እቺ ጣብቼ ትንሿን ተጠቀምና እዚህ መሀል ተክ እስቲ ይሳካልሽ በሉኝ። እሺ ፋንስ እሷ እንግዲህ እንፊቲን ካቲ እናንተ ከሾት እንፊቲን ያምቢስ ያሰብኩትን እሷ ከለሩን ካልቀየርኩ አለች። እየሞከርኩ ነው። እኔ ደግሞ እቺን የቅድሟን ምን እንዳረኳት አያችሁ? የሆነ ዲዛይን አወጣሁባት። በደንብ እንትን አድርግ ሚክስ አድርግ። ማል ጎዳርት አባባ አትሆንም እናንተ አራካሲ ሚቲ ካንሳ አርግበት እንዴ አርግበት ማለ ይችላል። እንግዲህ እዚህ ደርሰናል ቤተሰቦቻችን። እስካሁን ያያችሁትን ቪዲዮ እንደወደዳችሁት ተስፋ አደርጋለሁ። ባትማሩበትም እንዳረጋችሁ ተስፋ አደርጋለሁ። እንግዲህ ምን አረኩት መሰላችሁ? ላይ እንትን የተደረገው ይሄ ዴኮሬት የተደረገው እንትን ብሎ ነበረ፣ ቀልቶ ነበረ ፍሪዝ እንዲሆን ማለት ኬኩ ራሱ ፍሪጅ ውስጥ መቀመጥ ነበረበት እና አሪፍ እንዲሆን ያው ካት ስናረገው ሞር ደረቅ እንዲል ብለን እዛ ውስጥ አስገብተናል። እንግዲህ እናወጣለን፣ አብረን እናወጣለን። ሞሜንት ኦፍ ትሩዝ እንግዲህ የውላችሁ ኮሜንት ስትሰጡ ስጡ። ኦኬ ኮሜንት ስትሰጡ ስጡ። አሁን ኬክ አሁን ኬክ ነው አሁን ኬክ ነው እንጂ ይሄን ይመስላል። እንግዲህ ይሄን አልሙኒየሙ ያስፎክራል። በእርግጥ ግን ምን መሰላችሁ ይሄ ትንሽ እንትን ማለት አለበት። እዚህ ላይ የሆነ ነገር ላስቲኩ ላይ ማስቀመጥ አልፈለኩም። ላስቲኩ ላይ ይሄ እንትኑ ላይ ማስቀመጥ አልፈለኩም። ለምን መጫው? እኔ ግን ችግር የለም ምክንያቱም እንትን ስለሆነ ሴፍቲው ስለሆነ ለክሊንነስ ስለሆነ እንትኑ። እስቲ አሁን ምን ታስባላችሁ? እንዴት ነው? እስቲ ኮሜንት ስጡ። የመጀመሪያ ኬክ ነው ወላይ እውነቴን ነው የምላችሁ፣ ሰርቼ አላቅም። እሷም ባለፈው ትራይ ያደረገችው ነው እንጂ እንትን አድርጋ አታውቅም። ስለዚህ ምን ታስባላችሁ? እስቲ እንዴት ነው? ነይ ካሜራውን አምጪ እኔ ሪኮርድ ላድርግልሽ። እስቲ እንዴ ምን ትላላችሁ? እስቲ እንዴት ነው? ምን አነሰ? ምን ይጨመር? እዚህ ይሄኛው ምን እንደሆነ አላውቅም። እንትን የሆነ እንትን ነገር ይመስላል፣ የሸረሪት ይመስላል። እኔ እንጃ። እኔ እንዳምር ብዬ ነው ያደረኩት። ግን እሷ መጨረሻ ላይ የጨመረችው ካለርም በጣም አሪፍ ነው። አሪፍ አድርጎታል። ያው ከለርፉል አድርጎታል። እስቲ እንግዲህ እንትን አድርገን እንዴት ነው በሚቀጥለው ጊዜ ጽድት ያለ ኬክ እንሰራለን። ከዚህ ይበልጥ ነገር የጠበቀ ችግር የለም። አየሽ እንዴት እንትን እንዳለ። እሺ ቢስሚላህ ሊቆረጥ ነው። ችግር የለም። እሷን ቢስሚላህ
ዋው እያለ ለራሱ ማለት ሰርቼ እንትን ሲል የሆነ ነገር ሰርታችሁ አሪፍ ሲሆንላችሁ ደስ አይላችሁ? ኦኬ ብስሚላህ ዋው የገሸባቡ አያችሁ በቃ እንዳይርግብ በስተመጨረሻ እንደዚህ ነው ማሻአላህ ተባረከ። እንግዲህ ይሄን ይመስላል ማሻአላህ። ግን ደስ አይልም? ይኸውስ ይሄ የተቆረጠበት ቦታ አቤት 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 አያችሁ ይላል ዋው በስተመጨረሻ እንዲህ ስቆብን ቀራ። ይኸው እየሳቀ ነው። ከቤተሰብ የቀራን እንኪ አንቺ ነው እንግዲህ is a moment of truth ልንበላ ነው ልንቀምስ ነው ቢስሚላህ በቃ ተወሰነ ቢስሚላህ አንተ መጀመሪያ አይታየም አንቺ ቅመስ የኔ ልቅመስልሽ ከፍ አድርግ እንጂ እኔ ከፍ አድርጌ እንደታያቸው አንተ ግን አውቃል ይጣፍጣል ግን ምርጥ ነው እሺ እኔ ልቅመስልህ ሱካሩ ቢስሚላህ ኬኩ አሪፍ ነው ምን ጠፋታላ ሱካሩ ከየት መጣ ወላሂ በጣም ቆንጆ ኬክ ነው ዋው በጣም አልወደድኩም አይ ምርጥ ኬክ ነው ማሻአላህ ሲጀመር ቆንጆ ኬክ አቤት ሞያ ሞያ ሲሉ እንዲህ ነው እንግዲህ ብስሚላህ ጉርስ አድርግልኝ እስቲ አንዴ ዋው ሀሳባችሁን ጻፍ አድርጉ እሱ በሚችለው ሞክሯል ማሻአላህ እንዴት ነው ግን በርዝዴ ሰርግ ምናምን ስትፈልጉ ጥሩኝ እሺ አልመጣም ያ ጥሩኝና አልመጣም ያ አላሳፍራችሁ ስለዚህ አልመጣም እንድትበላ ነው እንድትሰራ ነው የምጠራው እንዲበላ ከሆነ ችግር የለም መጣል እንዴ ሳጠሩኝ ራሱ መጣለሁ ለሆድ ያው ሰርቼ እንትን ከምላቸው ሲማቸውን ከሚያጠፋ አይሻልም እውነት ይኸው ሲቆረጥ ራሱ አያችሁ አይደለ ሲቆረጥ በጣም አሪፍ ቴክ እንደውም ፍሪጅ ውስጥ ምናምን አልቆየም ቀዝቀዝ አላለም ለዛ ምናምን ነው እንጂ ክሬሙ ከዛ በቀራ ዋን እጃፍ የተካንከቡ ሀሳባችሁን ጻፍ አድርጉ እናመሰግናለን እጅግ አድርገን እንወዳቸዋለን ገልተው መግባታችሁና ለምን እንደሰራ ልንገራችሁ እናንተ በዚህ ዛሬ በዓል ስለሆነ እቤት ስለሚሆን በቃ ከልጆቼ ጋር ጊዜ ማሳለፍ አለብኝ ከውጭ የሚገዛላቸውን ነገር ዛሬ ቤት ሰርቼ ነው ማበላቸው ብሎ ቃል ገባውላ ሌላው ሪካርድ የተደረገ ነው ሌላው ደግሞ ያልተደረገ ግን የጠፋብኝም አለ ቺክን ሰራለሁ ብዬ ጠፍቶ አልተጣለም እሱ እንደሚፈልገው ነው ያልሆነ ከዛ በቀራ ደስ ብሏቸው የበሉ ነው ልጆቹ በጣም እኔንም ደስ ብሎኛል ክችን ውስጥ ቆሙ ብሎ እንዳለ ታውቃላችሁ እኔ ሚልሽ አለኝ አንቺም ሌላ ጊዜ ለካ ስትቆሚ እግርሽ እንዲህ ነው የሚያምሽ አላለኝም እንዴ ሙሉ ቀን እኮ ነው እዚህ ውስጥ የዋልኩት እንዴ ግን የሚያሳዝነው ፓርት ነው ታውቃላችሁ እኔም ከሱ ጋር የዋልኩት ቁጭ ብዬ ሌላ ቦታ ቢሆን ጥሩ ነበር ለማንኛውም እንዳይረዝምባችሁ ሲንጃለና ሲንከበይና ረቢ ወራ ነገ ወልዴ ቁኑ አታዝሱ ኢንሻአላህ እንወዳችኋለን አላህ ከእናንተ ጋር ይሁን ባላችሁበት አላህ ይጠብቃችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ ባይ